ሰላምታችን በያላችሁበት ይድረሳችሁ እያልን ከሚዛናችን ቲዩብ አዳዲስ መረጃዎችን ወደ እናንተ ልናደርሳችሁ እነሆ መጥተናል። ከምናደርሳችሁ መረጃዎች መካከል በአርቲፊሻል ኢንተለጀንስ ወይም ኤአይ የሚፈጠሩ የእርቃን ምስሎች ስጋታችንን ጨምረዋልም ተባለ። ኤርትራ ኢትዮጵያን እንደከሰሰችም ተሰምቷል። በዝርዝር ወደምናየው ስናልፍ በኢትዮጵያና ኤርትራ በአዋሳኝ ድንበሮች አካባቢ ላይ የነዳጅ እጥረት እንደገጠመም ተነገረ። ቀዳሚ ወዳደረግነው መረጃችን እናልፋለን። በአርቲፊሻል ኢንተለጀንስ የሚፈጠሩ የእርቃን ምስሎች ስጋታቸውን ጨምረዋልም ተባለ። አንዳንዶች እነዚህ ምስሎች የቀድሞ የፍቅር አጋራቸውን ለመቀበል ይፈጥራሉም ነው ያሉት ተመራማሪዎች። ዓለማችን በተለያየ ጊዜ በርከት ያሉ የተራቀቁ ቴክኖሎጂዎችን እያስተናገደች ነው የመጣችው። ከቴክኖሎጂዎቹ ጋርም ተያይዞ የሚፈጠሩ ስጋቶችም በዛው ልክም አስተናግዳለች። አርቲፊሻል ኢንተለጀንስ ወይም ኤአይ የወቅቱ አነጋጋሪ ቴክኖሎጂ ሲሆን ጥቅሙም ስጋቱም በዛው ልክ እየጨመረ መጥቷል። በዓለም ላይ አርቲፊሻል ኢንተለጀንት በመታገዝ የሚፈጠሩ የእርቃን ምስሎች ስጋታቸውን ከቴክኖሎጂ መዘመን ጋር እየጨመረ መጥቷል። የአሜሪካው 38 ግዛቶች በዲፕ ፌክ የሚሰሩ የህፃናት የእርቃን ምስሎች ላይ እገዳ ቢጥሉም የአርቲፊሻል ኢንተለጀንስ ዌብሳይቶች የእርቃን ምስሎችን ለመስራት በመቀላቀላቸው ስጋታቸውም አይሏል። በእነዚህ ዌብሳይቶች ሰዎች የሚያውቋቸውን ሰዎች ምስል በማስገባት ወደ እርቃን ምስልነት እንደሚቀይሩም ተገልጿል። ምስሎቹ የእውነትነት የቀረቡ በመሆናቸው ሰዎችን ለመለየት እንደሚቸገሩ ባለሙያዎቹም አስረድተዋል። የኮምፒውተር ሳይንስ ባለሙያ ማይክ ዚመር ምስሎቹ ፍጹም እውነተኛ እንደሚመስሉና በርከት ያሉ የመተግበሪያ ድርጅቶች እንደነዚህ አይነት ምስል የሚሰሩ መተግበሪያዎችን ማስወገዳቸውንም ገልጸዋል። ይህን የሚሰሩ ድረገጾች ግን አሁንም መኖራቸውን ባለሙያው ተናግሯል። ዚመር የፎቶ ኤዲቲንግ ቴክኖሎጂ በጣም ዘምኗል ያለ ሲሆን አሁን ላይ እነዚህ የእርቃን ምስሎች ለመፈጠር አንድ ክሊፕ ብቻ በቂ ነው ሲልም አብራርቷል። ኤሊሲተን ቤሪ የተባለች የ14 ዓመት ልጅ በእንደዚህ አይነት መንገድ የእርቃን ምስል እንደተሰራባትም ተናግራለች። ይህን ምስሏን ከ2400 የሚበልጡ የትምህርት ቤቷ ተማሪዎች እንደተመለከቱም ገልጻለች። ቱሪን የተሰኘ ድርጅት እድሜያቸው ከ13 እስከ 20 በሚሆኑ 1200 ልጆች ላይ ጥናት ማድረጉን ገልጾ በጥናቱ ከ8 ልጆች አንዱ በዲፕ ፌክ በተሰራው የእርቃን ምስል የተጠቃ ሰው እንደሚያውቅም እንደዚሁም ደግሞ ከ17 ሰዎች አንዱ ራሱን የዚህ ድርጊት ሰለባ እንደሆነ መታወቁም ይፋ አድርጓል። ተመራማሪዎች አንዳንድ ህጻናት እነዚህ ምስሎችን ማወቅ ስለሚፈልጉ ብቻ ይፈጠራሉ ያለ ሲሆን አንዳንዶች የቀድሞ የፍቅር አጋራቸውንም ለመቀበል ይፈጠራሉ ብለዋል። በአሜሪካ በርካታ ግዛቶች ያለ ግለሰብ ፍቃድ የእርቃን ምስል መፈጠርና ማጋራት ወንጀል ቢሆንም አሁንም ጉዳዩ አስጊነቱን በመጨመር ጥንቃቄ ያሻልም ተብሏል። በአርቲፊሻል ኢንተለጀንስ በመታገዝ የሚፈጠሩ ምስሎችና ቪዲዮዎች ከጊዜ ወደ ጊዜ ውስብስብ እየሆኑ የመጡ ሲሆን እውነተኛ መሆናቸውንም ለማረጋገጥ ስለሚከብድ ነገሩን በጥንቃቄ ማየት ይገባልም ተብሏል። ኤርትራ ኢትዮጵያን ከሰሰች። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሰት እየፈጸመች ነው በማለትም ክስ ለመመስረት ለተባበሩት መንግስታት ድርጅት እና ለበርካታ የሀገር እና የመንግስት መሪዎች ደብዳቤ በመላክ ጭምር ዲፕሎማሲ ዘመቻዎችን አጠናክሯል ሲልም ዛሬ ካወጣው መረጃ ተመልክተናል። የኢትዮጵያ መንግስት ዓለም አቀፍ ማህበረሰብን ለማሸማቀቅ እና ለረጅም ጊዜ ለዘለቀው የጦርነት አጀንዳ ድጋፍ ለማግኘት በግልጽ እየሰራ ይገኛልን ብሏል። እውነታው ግን የኢትዮጵያ ገዢ የብልጽግና ፓርቲ በግዴለሽነት ላለፉት 2 ዓመታት ባልተጣራ መግለጫዎች እንዲሁም ቀስቃሽ ሰበር ትንኮሳዎች በራሱ አነጋጋሪ የኤርትራ ወደቦች ከተቻለ በህጋዊና አስፈላጊ ከሆነ በወታደራዊ ኃይል ለማግኘት ሲያደርግ ቆይቷል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዢና እልፍ አላፋት ሀገርን የማፍረስ ተግባር በመስራት ላይ ይገኛልን ብሏል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራን ሉዓላዊነት እና የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ከፍተኛ ገደብ ማድረግን መርጣለችም ተብሏል። የኢትዮጵያ ገዢ አካል የኤርትራን ሉዓላዊነትና የግዛት አንድነቷን በመጣስ ውንጀላ ላይ ይገኛል። ይህ ያልተገባ ውሸት ነውም ሲልም ከሷል።
በዝርዝር ወደምንመለከተው መረጃችን እንለፍ። ይህ እንዲሁ እንዳለ ኢትዮጵያና ኤርትራ በአዋሳኝ ድንበር አካባቢዎች ላይ የነዳጅ እጥረት ገጥሟቸዋል። የኢትዮጵያና ኤርትራ ግንኙነት አስቸጋሪ በመሰለበት በአሁኑ ወቅት በኤርትራና በትግራይ ክልል አዋሳኝ ድንበር አካባቢዎች ነዋሪዎች ከሰሞኑ የህዝብ ለህዝብ ግንኙነት ማድረጋቸውንም ተነግሯል። በኢትዮጵያ የነዳጅ እጥረት ነዋሪዎችን እያማረረ መሆኑም እየተነገረ ነው። የማህበራዊ መገናኛ አውታሮች ላይ የተሰጡ አስተያየቶች ሰብስቦ ሙሉውን ማዳመጥም ይቻላል። የኢትዮጵያ እና የኤርትራ ግንኙነት አስቸጋሪ በመሰለበት በአሁኑ ወቅት በኤርትራና በትግራይ ክልል አዋሳኝ ድንበር አካባቢዎች ላይ ነዋሪዎች ከሰሞኑ የህዝብ ለህዝብ ግንኙነታቸውን መደረጉንም ተነግሯል። ወደ ትግራይ ክልል የሚገባ ነዳጅ በከፍተኛ መጠን መቀነሱን በክልሉ የእርዳታ ስርጭት እያስተጓጎለ መሆኑም ተረጋግጧል። በሌሎች የኢትዮጵያ ክልሎች የነዳጅ እጥረት ነዋሪዎችንም እያማረረ ነው። ሁለቱም ርዕስ ጉዳዮች የማህበራዊ መገናኛ አውታሮች ቅኝት ትኩረቶች ናቸው። ኢትዮጵያና ኤርትራ ለ20 ዓመታት የዘለቀ መፋጠጥና መቃረን አስወግደው ግንኙነታቸውን ለማደስ እንደገና ወደ መፋጠጡ ለመመለስ ብዙም አልፈጀባቸውም። ሁለቱ ሀገራት ትግራይ፣ አማራና አፋር ክልል ባደረሰው የሰሜኑ ጦርነት ወቅት ህወሓትን ለመዋጋት በሚል በተለይ ትግራይ ክልል ውስጥ ለደረሱ የሰብአዊ መብት ጥሰቶችና በደሎች በተጠያቂነት ስማቸው በተደጋጋሚ ይነሳል። እንዲሁም ሆኖ ኢትዮጵያ በትግራይ ክልል በኩል ከኤርትራ ጋር በሚያዋስነው ድንበሯ ግራና ቀኝ የሚኖሩ የሁለቱ ሀገራት ዜጎች የህዝብ ለህዝብ የተባለ ግንኙነት መጀመራቸውንም ተናግሯል። የባህር በርና የአሰብ ባለቤትም ጥያቄ ጉዳይ ይበልጥ ያጦዘው የኢትዮጵያና የኤርትራ መሪዎች ግንኙነታቸው መሻከሩ በግልጽ በሚነገርበት በአሁኑ ወቅት ነው። የህዝብ ለህዝብ የተባለው ግንኙነት መደረጉም የተሰማው ዘላንበሳ ውስጥ የሰላም የተባለ መርሃ ግብር መካሄዱም የተነገረው ባለፈው እሁድ ሰኔ 15 ቀን 2017 ዓ.ም ነበር። በኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት ያገደው ህዝባዊ ወያኔ አርነት ትግራይ ወይም ህወሓት ግንኙነቱንም እንደሚደግፍ አስታውቋል። በተመሳሳይ ከዘላንበሳው ግንኙነት አንድ ሳምንት ቀደም ብሎ ሰኔ 8 ቀን 2017 ዓ.ም በትግራይ ክልል ራማ በኩል በኤርትራ አዋሳኝ አካባቢዎች የሚገኙ ነዋሪዎች ሰላማዊ ግንኙነት የማስጀመር የተባለውን መርሃ ግብር ስለማድረጋቸውም ዶቼቬሌ ከአካባቢው ነዋሪዎች ሰምቷል። ዮሐንስ ገብረ ማርያም የተባሉ አስተያየት ሰጪዎች ለፖለቲካ ድራማ የተከፈተው ነው፣ ነገ መዘጋቱ አይቀርም፣ የ2018 እርቅ ጦርነት ነው ይዞ የመጣው፣ ይህም ከዚህ የተለየ አይሆንም ብለዋል። በኃይሉ አያሌው መስፍን የተባሉ ሌላ አስተያየት ሰጪ በበኩላቸው ወያኔና ሻቢያ ተስማምተዋል ማለት ነው ሲሉም ይጠይቃሉ። ራሳቸው መልስ ይሰጣሉ። ህዝቡን ነጻ ቢተውት ህዝቡን እንደ ካርታ መጫወቻ ማድረግ ቢበቃ ሁለቱም ድርጅቶች ይፈራሉ እንጂ በህዝብ አይወደዱም። ሀቁ ይሄ ነው ሲሉም ተናግረዋል። የተከበራችሁ የሚዛናችን ቲዩብ አድማጭ ተመልካቾቻችን ለዛሬ ለእናንተ ልናደርስ የወደድነው መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ስንል እንጋብዛችኋለን። ሰናይ ጊዜ